ሰላም ሰላም ጤና ይስጥልን ውድ የደራሽ ቲዩብ ቤተሰቦቻችን እንደምን ቆያችሁ? ደራሽ ቲዩብ ለእናንተ ይሆናሉ የሚላቸውን ምርጥ የጤና መረጃዎች ወደ እናንተ በማድረስ ላይ ይገኛል። ደራሽ ቲዩብን ሼር፣ ሰብስክራይብ፣ ላይክ በማድረግ ቤተሰብነታችሁን አጋርነታችሁን እንድታሳዩን በአክብሮት እንጠይቃለን። ዛሬ ደግሞ ትንሽ ስለ ሄማፕ እናወራለን። ሄማፕ ምንድነው ስንል ሄማፕ በምግብ እጥረት ምክንያት የሚከሰትን የደም ማነስ ለመከላከል ለምሳሌ የብረት ወይም አይረን ዴፊሺየንሲ እጥረት ድካምን፣ የምግብ ፍላጎት መቀነስን፣ በእርግዝናና ከእርግዝና በኋላ የሚፈጠር የደም ማነስን ለመከላከል እንዲሁም ደግሞ በተለያዩ በሽታዎች ከተጋለጥን በኋላ በቶሎ ለማገገም የሚረዳ ወይም ደግሞ የሚሰጥ ፈሳሽ ነው። ይህ ፈሳሽ ሰውነታችንን ለመጠገንና ጥሩ ጤና እንዲኖረን የሚያደርግ ነው። በሰውነታችንም ውስጥ የሚገኘውን ቀይ የደም ህዋስ ቁጥር ለመጨመር እና የደም ማነስን ለማስተካከል ወይም ደግሞ ከተከሰተ በኋላ ለመቆጣጠር ይጠቅመናል። በተጨማሪም በእርግዝና ወቅት በሴቶች ላይ የብረት እጥረትን ማነስን ለመቆጣጠር ጥቅም ላይ ይውላል። ይህ ሄማፕ ለህፃናት የአእምሮ እድገት ወሳኝ የሆነ ጥቅምንም ይሰጣል። በዚህ በሄማፕ ውስጥ ምን ይገኛሉ ወይም ደግሞ ምን ነገሮችን ይዟል ስንል ከብዙ በጥቂቱ ፎሊክ አሲድ፣ ፌረስ ፉማሬት፣ ኮፐር ሰልፌት፣ ማንጋኔዝ ሰልፌት እነዚህን በሙሉ ይይዛል ማለት ነው። ከሚይዛቸው ነገሮችና ምንስ ጥቅምንስ ይሰጣል የሚሉትን እያንዳንዱን ነገሮች ስናይ የመጀመሪያው ፌሪክ አሞኒየም ሲትሬት ይባላል። ፌሪክ አሞኒየም ሲትሬት የሄሞግሎቢን ወይም በብረት የበለጸገ ፕሮቲን እንዲፈጠር የሚረዳ የብረት ውህድ ሲሆን ይህ በደም ውስጥ ያሉ የብረት ማከማቻዎችን በመጨመር የደም ማነስን ለመቆጣጠር ይረዳል። ሁለተኛ ማንጋኔዝ ሰልፌት። ማንጋኔዝ ሰልፌት ብረትን ለማጓጓዝ የሚረዳና በሴሉላር ሽፋን ላይ ያለውን ሚዛን ለመጠበቅ የሚረዳ ማዕድን ነው። በዚህም የብረት ክምችትን ይጨምራል። ሶስተኛ ፎሊክ አሲድ። ይህ ንጥረ ነገር ብዙውን ጊዜ ኦክሲጅን ተሸክሞ ወደ ተለያዩ የሰውነት ክፍል የሚወስደውን ቀይ የደም ህዋስ ጤነኛ አመራረት ለማሳደግ ይረዳናል። በፎሌት ምክንያት ወይም ደግሞ የፎሌት መጠን በመቀነሱ ምክንያት የሚመጣን የደም ማነስንም ለመከላከል ብሎም ለመቆጣጠር ይጠቅማል። ኮፐር ኤንድ ማንጋኔዝን ስናይ ለነርቭ፣ ለአጥንት እንዲሁም ለጡንቻ ጤንነት ጠቃሚ ናቸው። አምስተኛ ፎሊክ አሲድ እና ሳያንኮባላሜን ናቸው። እነዚህ ደግሞ ቀይ የደም ሴሎችን ለማዋሃድ የሚረዱ ቫይታሚኖች በብረት ማከማቻዎች ውስጥ እና በእርግዝና ወቅት በሴቶች ላይ የደም ማነስንም ለመቆጣጠር ይረዳሉ። በአጠቃላይ ሄማፕ ብዙ ጥቅሞች አሉት። ከተነጋገርንባቸው መሃል የብረት ወይም አይረን ዴፊሺየንሲ እጥረት ድካምን፣ የምግብ ፍላጎት መቀነስን፣ ለተለያዩ በሽታ ከተጋለጥን በኋላ ደግሞ በቶሎ ለማገገም እንዲሁም በእርግዝና ወቅትና ከእርግዝና በኋላ ለሚፈጠር የደም ማነስ ይረዳናል ማለት ነው። እነዚህን ሁሉ ለመከላከል ይጠቅመናል። ምን የጎንዮሽ ጉዳቶች ወይም ሳይድ ኢፌክቶች አሉት ስንል ደግሞ ትውከት፣ ማቅለሽለሽ፣ የሰገራ መጥቆር፣ የሆድ ድርቀት ወይም ተቅማጥና ሌሎች ምልክቶች ይታያሉ ማለት ነው። እነዚህ ምልክቶች ግን ሁሉም በአንድ ሰው ላይ ይገጥማሉ ማለት አይደለም። ለምሳሌ በእድሜ፣ በጾታ፣ በሚኖርበት ቦታ ከፍታና ዝቅታ እንዲሁም በተደጋጋሚ ለበሽታ ተጋላጭ መሆን ከሰው ወደ ሰው የሚታዩ ምልክቶችን እንዲለያዩ ያደርጋቸዋል። መፍትሄዎቹ ምንድናቸው ስንል ለእያንዳንዱ ለሚገጥመን ነገር ቤት ውስጥ በምናገኛቸው ነገሮች መከላከል እንችላለን ማለት ነው። ለምሳሌ ድርቀት በሚከሰትበት ጊዜ በፋይበር የበለጸጉ ምግቦችን ለምሳሌ ፍሬሽ ፍራፍሬና አትክልቶችን እንዲሁም ጥራጥሬ መመገብ፣ በቂ የሆነ ፈሳሽ መጠጣት፣ የአካል ብቃት እንቅስቃሴዎችን መስራት ለምሳሌ በየቀኑ ወክ ማድረግ ወይም ከ30 ደቂቃ ያላነሰ የስፖርታዊ እንቅስቃሴ ማድረግ መቻል፣ ትንሽ ቶሎ መመገብና ውሃ መውሰድና ለጨጓራ የማይመቹ ምግቦችን መቀነስ መፍትሄዎች ከምንላቸው ውስጥ አንደኛው ነው።
ሌላ ደግሞ ያልተለመደ ምልክቶችና ለተደጋጋሚ ጊዜ ከላይ የተዘረዘሩ ምልክቶች የሚከሰቱ ከሆነ የሕክምና ባለሙያ ያማክሩ። ምክንያቱም የጎንዮሽ ጉዳቱ በልጦ የፎሊክ አሲድ ከሚሰጠው ጥቅም በታች ወይም ደግሞ ፎሊክ አሲድን አገልግሎት ላይ የምንጠቀምበትን ጥቅሙን ካላሳየ ወይም ጉዳቱ ከበዛ ባለሙያ በማማከር መድኃኒቱ የሚቀየር ከሆነ እንዲቀየር፣ ከዛ ውጭ ደግሞ ማስተካከል ያለብንን ነገር ማስተካከል እንድንችል ይረዳናል። ለማንኛቸውም ንጥረ ነገሮች አለርጂ ከሆኑ ከሄማፕ ከስኳር ነፃ ፈሳሽ ከመውሰድ ይቆጠቡ። ምክንያቱም ሄማፕ አለርጂ ያለባቸው ሰዎች ከጥቅሙ ጉዳቱ ስለሚበልጥ ይህንን ከመውሰድ እንዲቆጠቡ ባለሙያ በማማከር የሚመቻቸውን እንድትወስዱ እንመክራለን። ስለ ሄማፕ ያለን ነገሮች በሙሉ ይህንን ይመስላሉ። ደራሽ ቲዩብን ምርጫችሁ አድርጋችሁ ስለተከታተላችሁን በአክብሮት እናመሰግናለን። አክብሮታችንን እንገልጻለን። ይህንን መረጃ ያገኘንባቸው ወይም ደግሞ ሪፈረንሶቻችን የምንላቸው WHO፣ ሚኒስትሪ ኦፍ ሄልዝ ኢትዮጵያ እና ቅዱስ ጳውሎስ ሜዲካል ኮሌጅ ጥናቶችን አስመርኩዘን ነው ይህን ሁሉ ያወራ ነው።